ዒሳ ኢብኑ መርየም በመጀመሪያ ደረጃ የነበረው ጥል ከበይተል መቅዲስ ካህናት ጋር የበይተል መቅዲስ ካህናት የሰዎችን ሀብት ይመዘብሩ ነበረ። ስለዚህ ሊቀ ካህናቱ መርየምንም ዒሳ ኢብኑ መርየምንም አንድ ላይ ሲጋርጎ ይጠላቸው ነበር። እሷ ከመጣች ጀምሮ እሱ ከመጣ ጀምሮ ይባላል። ስለዚህ በጊዜው ከነበረው የሮማ ንጉስ ቀይሰር ጋር ያጣሏቸው ነበር። በጊዜው የነበረው በላቲት ወይንም ጲላጦስ የተባለ የዛ ራስ ገዝ ነው አስተዳዳሪ። እሱ እንዲሰቅለው ነገሩን ሁሉ አቀናብረው የቄሳርን ሕግ የሚቃወም ነው ይህ። ስለዚህ በማለት አንተም ብሎ መልእክተኛ፣ አንተም ብሎ አስተማሪ፣ አንቺም ብሎ አስተማሪ በሚል ነው ሐቅ ያዘው ይጣላል። መጨረሻ ላይ ሄዶ ይህ ሰው እስካለ ድረስ እኛ ተጠቃሚ አንሆንም፣ ሰው የኛን ነገር አይሰማም በማለት በመግደል ቆረጡ። ዒሳ ኢብኑ መርየም ወህይ ደረሳቸውና እነኚህ ሰዎች ወታደርን ይዘው ይመጣሉ፣ የታጠቁ ሰዎችን ይዘው ይመጣሉ። ወይ እኔ ወጥቼ ራሴን ማስረከብ አለብኝ፣ አለበለዚያ ደግሞ እነሱ ሰብረው ይገባሉ፣ እኔንም ይፈልጋሉ። ግን ከዛ በፊት እኔ ለሐዋርያቱ ነው እንደዚህ ነው። ከዛ በፊት እኔ እስኪ ሀሳብ ላቅርብላችሁ። የኔ አምሳያ የኔ ምስል በሱ ላይ ሊደረግበትና ሊሰዋም ከዛም የቂያ ማለት ከኔ እኩል ደረጃ የሚሰጠው ሰው ለዚህ መስዋዕትነት ዝግጁ የሆነ ማን አለ ብለው ጠየቁ። ከዛን አንድ ወጣት እኔ ብሎ ብድግ አለ። ተቀመጥ አሉት። እንደገና ጥያቄውን አቀረቡ። ያው ወጣት እኔ ብሎ ተነሳ። ተቀመጥ አሉት። ለሶስተኛ ጊዜ እኔ ብሎ ሲነሳ እንግዲያውስ አንተ ነህ አሉት። ወዲያውኑ ፈቃደኛ በመሆኑ የዒሳ ኢብኑ መርየም ምስል በሱ ላይ ተደረገ። هكذا روى ابن أبي حاتم عن ابن عباس رضي الله عنهما عيسى ابن مريم بالحواري من يلالو أيكم يلقى عليه شبهي فيقتل مكاني ويكون معي في درجتي فقام شاب فقال له اجلس هون الفجون صوت بذي نفسه بدرجة عليه فألقي عليه شبه عيسى የዒሳ አምሳያ ሙሉ በሙሉ በሱ ላይ ተደረገ። ከዛ በኋላ ዒሳ ኢብኑ መርየም ثم فتحت روزنة من السماء ከዛም በቤቱ ጣራ መስኮት ተከፈተ። በመስኮቱ ብርሃን ገባ። ዒሳ ኢብኑ መርየም እንደ ማንጎላጀት አደረጋቸው። ከዛ በኋላ አላህ ብድግ አደረጋቸው፣ ወሰዳቸው። ورفع عيسى من روزنة في البيت إلى السماء ከዛም ዒሳ ኢብኑ መርየም ተወሰዱ። እነኛ ሰዎች ሲገቡ የዒሳ ምስል የተደረገበት ሰው ነበረ። ስቃይ ሲበዛበት ግን እኔ እሱ አይደለሁም አለ። ባለቤቱ ግን በእግሩ አወቀችው። እኔ እሱ አይደለሁም ብሎ ተናገረ። ማን ያምነዋል? የሚፈልገው አንተን አይደለም አሉ። ከዛ በኋላ ግን ሲመረምሩት እኔ እሱ አይደለሁም አለ። ባለቤቱ በእግሩ አውቀዋለች። የዒሳ ምስል የተደረገበት ሸሂድ ነው። ግን ወፍተረቃ الناس ثلاثة فرق ሰዎች በሶስት ተከፈሉ። فقالت فرقة አንዱ ቡድን ምን አለ? كان الله فينا الله ከኛ ጋር ነበረ ما شاء ሊሆን የፈለገው ያህል ثم صعد إلى السماء ከዛን ወደ ሰማይ አረገ አሉ ከፊሎች። እነኚህ አልያዕቁብያ ይባላሉ። ያዕቁብያ ይባላሉ እነኚህ አንዱ ቡድን። ሁለተኛው ካነ ፊና ኢብኑላህ የአላህ ልጅ ከኛ ጋር ነበረ። ማሻአ አላህ እንዲቆይ የፈለገውን ያህል ثم رفعه الله إليه
ከዛን አላህ ወደሱ ወሰደው አሉ። እነኚህ አንስቶሪያ ይባላሉ። አብረው የነበሩት ሐዋርያትና ከፊል አማኞች ደግሞ ካነ ፊና አብዱላህ የአላህ ባሪያ ወረሱሉሁ መልእክተኛው ከኛ ጋር ነበረ። ማሻአላሁ አላህ ሊቆይ የፈለገውን ያህል ثم رفعه الله إليه ከዛንም አላህ ወደሱ ብድግ አደረገው አሉ። وهؤلاء المسلمون እነዚህ ሙስሊሞች ናቸው።